ዛሬ አብረን እንዋል። ምን እንደገዛው ለመባ ቢቸግረኝ ላሳያችሁማ። ይህንን ቻናል ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮመንት አድርጉኝ። ምን እንደገዛውለት አብረን ሾፕ ላይ እንሂድ። እስቲ ምን እንደምናደርግ አብረን ኮመንት አድርጉኝ። እሺ ኮመንት አድርጉኝ። ዛሬ መባ ትምህርት ቤት እየሄድኩ ነው እና ከቤት ጀምሮ ቀርጽላችኋለሁ ብዬ አስቤ ነበረ፣ ግን ቀልቤ ጥፍት ብሎ ረፈደብኝና ሳልቀርጽ ቀረሁኝ። አብረን እንሂድ። እስቲ ምን ላደርግ እንደሆነ እነግራችኋለሁ። ከዛ በፊት አንድ ሱቅ ሄዳለሁ እና ምን ላደርግ ለምን እንደሆነ እነግራችኋለሁ። አብራችሁ መንገድ ጀመረን። እንግዲህ እዩኝ። እንግዲህ በጣም ነው የሚበርደው። በጣም ዝናብ አለ፣ ኃይለኛ ዝናብ። ዛሬ ንጹህ አይተሻል? በጣም ኃይለኛ ዝናብ ነበረ ዛሬ ብታዩ። በስማሙል በቃ ማለት የመባ ነገር ሆኖብኝ ነው እንጂ ቁጭ ብላችሁ ቤት ውስጥ ሻይ የምትጠጡበት ወይ ቡናችሁን ይዛችሁ ቁጭ ብላችሁ ፊልማችሁን የምታዩበት ሰዓት ነው እንጂ የሚወጣበት አይደለም። ግን ግዴታዬ ስለሆነ ወጣሁኝ። ምክንያቱም ምን ላድርግ፣ ግዴታ ሆኖብኝ ነው የወጣሁት። የት እንደወጣሁ ምን ላድርግ እንደሆነ አሳያችኋለሁኝ። እሺ አሁን እየገባሁኝ ነው፣ ወደ ሊፍቱ ጋር ለሚሄድ እየገባሁ ነው። በነገራችን ላይ እዚህ ቤት መባዬ በጣም ነው የሚወደው እና የሆነ ሞል ነገር ነው፣ በጣም ነው የሚወደው መባዬ። እና ወደዚህ ቤት ስንመጣ በቃ መጀመሪያ ሩቲኑን ያውቀዋል። ሊፍት እንደምንገባ፣ ከሊፍት ወርደን የት እንደምንሄድ ምናምን ያውቀዋል። በጣም ነው የሚወደው እና እዚህ ቤት ካፌ አለ። ካፌ ነው ያለው ማማዬ፣ ኮስታ የሚባል ካፌ አለ። እኔና ማማ ብዙ ጊዜ ሄድን እናውቃለን። ከንጽዬ ጋር ብዙ ጊዜ ብቻችንን ቁጭ ብለን ምን አድርገን እናውቃለን? ወሬያችንን አውርተን ተደማምጠን እናውቃለን። ብዙ ጊዜ እዚህ ሰፈር አፍተር ስኩልም ተገናኝተን እናውቃለን አይደል? አፍተር ስኩል ከንጹህ ጋር ብዙ ጊዜ እንገናኛለን እና ስንገናኝ ብዙ ጊዜ 2-3 ሆና ነው የምትመጣው፣ ብቻዋን አትመጣም እና ታናደኛለች። ይኸውላችሁ እዚች ጋር የኮስታው ካፌ ነው እና መባ እንደዚህ ከላይ ሆኖ እንደዚህ አይና እዚች ጋር ቦታ ይመርጣል። ከዛ የመረጣት ቦታ ነው መጥቶ መቀመጥ ይፈልገውላችሁ። መባ እንዲህ የሆነ እየመጣ አስቸገረኝ። ከትምህርት ቤት ለአንድ ሳምንት ሙሉ እንደዚህ የሆነ እየመጣ አስቸገረኝ። በቃ በጣም ተቸገርኩኝ። ከዛ ለምን ቦት ጫማ አልገዛለትም ብዬ ዛሬ ተነስቼ ወደ ሾፕ መጣ ውላችኋለሁኝ። ከዛ አሁን ሾፕ መጥቼ እየፈለግኩለት ነው። ለመባ ብዙ ጊዜ ምን አላገኝም መሰላችሁ? ቁጥሩን አላገኝም። 4 ቁጥር ነው የሚያደርገው መባዬ። 4 አንዳንድ ጊዜ 4 እና ሀፍ ያደርጋልና በጣም እቸገራለሁኝ። የሆነ በቃ ያልቃል ምናምን፣ በቃ በምፈልገው ስታይል ጫማ ለሱ አላገኝም። ብዙ ጊዜ ይቸገራለሁኝ። እንዴት እንደሆነ አላቅም። እንደዚህ አይነት እድሜ ላይ ያስቸግራሉ ማለት ነው አላቅም። 4 ቁጥር ብቻ ግን ቶሎ አላገኝም። ቢኖርም በምፈልገው ጫማ አላገኘውም እና እዚህ ጋር አጣሁኝ። የለም ትልቅ ሾፕ ነው ግን በቃ ምንም ላገኝ አልቻልኩኝም። ከዛ ተነስቼ ደግሞ ወደ ሌላ ቦታ ለመቀየር ሄድኩኝ። ምክንያቱም እንደዚህ ሆኖብኝ መጥቶ ስለነበረ ምን ላድርግ? ምክንያቱም እንደዚህ አሁን አስቡት፣ ሳምንቱን በሙሉ እንዲህ የሆነ መጣ። ይህንን ጫማም ሱሪውንም እያጠብኩኝ ደግሞ ልከዋለሁ ምናምን፣ በቃ ደግሞ ሌላ ቅያሬ እያረኩ ልከዋለሁ። እንዲህ እያረኩ ነው በቃ የተሰቃየሁት። ከዛ ለምን ቦት ጫማ አልገዛም ብዬ አሰብኩ። እንደዚህ አይነት ልጆች ያለን እናቶች እውነቱን ለመናገር ብዙ ጊዜ ከአስተማሪዎችም መጠበቅ አይጠበቅብንም። ምክንያቱም እነሱ የሚረዱን 20% ነው፣ 80% ወላጅ ላይ ነው ያለው። ስለዚህ እኛንን የሆነ ነገር መላ አበጅተን ማድረግ ያለብን፣ እነሱ እስኪሉን ድረስም መጠበቅ የለብንም። ከዛ አሁን በቃ ሌላ ሱቅ ደግሞ ልፈልግ ሄድኩኝ ማለት ነው። ከዛ ሌላ ሱቅ እየሄድኩኝ ነው። አንዳንድ ጊዜ እንደዚህ በምትፈልጉትን ነገር ቶሎ አታገኙም። እኔ ብቻ ነኝ ግን ሁሉም ሰው ነው አይገኝም። እና ለራሴ ራሱ ይገርመኛል በጣም እና አላገኝም ብዙ ጊዜ። እና አሁን ደግሞ ወደ ሌላ ሾፕ እየሄድኩኝ ነው። እንደዚህ አይነት እንደ መባ አይነት ልጆች ያለን እናቶች በቃ በተቻለን መጠን ከመናደዱም ከመበሳጨቱም በቃ ያለንን ሌላ መላ መፍጠር ነው ያለብን። ምክንያቱም አሁን እኔ ትምህርት ቤት ሄጄ አስተማሪዎቹን ለምን አትከለክሉትም፣ ለምን እንዲያታርጉትም ምናምን ብዬ ኮምፕሌን ባረግ እኔ በእነሱ ቦታ ስላልሆንኩኝ መፍረድ ይከብደኛል አይደል? ምክንያቱም አስተማሪዎቹ አሁን ይሄን ያስቸግሯቸው ይሆናል እዛ እየሄደ የሚቦካው የእውነት። ምክንያቱም አሁን ቢነግሩኝም አልረዳቸውም። እኔ እዚህ የማየውን ነው እንጂ የማውቀው እነሱ የሚያደርጉትን አይደለም አይደል? ንጹህ አጠገቤ ናት ያለችው እና ትስቃለች።
አሁን ሌላ የሆነ ሾፕ መጣሁኝ። እዚህ ሾፕ አላጣም ብዬ እንግዲህ ተወራርጄ ነው የመጣሁት ከራሴ ጋር። ምክንያቱም ዝናብ ነው። ከአንድ ሾፕ አንድ ሾፕ መሯሯጥ አልቻልኩኝም ማለት ነው በዚህ በዝናብ። ስለዚህ እንደዚህ አይነት ጨርቅ ምናምን ያለበት ከላይ አይወድም። ብዙ ጊዜ አድርጌ ልታውቃለሁኝ አይወድም፣ አይፈልግም። እና እስቲ ባሉ ምንድነው ጭንቅላት ውስጥ ያለው በቃ እንደ ኢትዮጵያ አይነት ካገኘው ብዬ ነው ማስበው የነበረው። እንደ ኢትዮጵያ አይነት ቡትስ የለም ቦቲ እንደዚህ እዚች ጋር እንዳስቀመጥኩት አይነት እንደሱ አይነት ነው ማስበው። እና ካጣሁኝ ይህንን ወስደዋለሁ። ረዘመ ብዬ ነው በጣም ከሚረዝምበት አጠር ቢል ብዬ ነው እንዳይጨንቀው ፈርቼ ነው። ምንም አማራጭ የለኝም። ይህንን ልወስድ ነው። ሌላ 4 ቁጥርም የለም። ምንም ማድረግ አልችልም። ይህንን አገኘው በጣም ደስ አለኝ። ስላገኘሁት ራሱ በጣም ደስ ብሎኛል። እውነቱን ለመናገር አገኘሁኝ፣ ተገላገልኩኝ። ይህንን ይዤለት አሁን ወደ መባ ትምህርት ቤት እንሄዳለን። እውነት እንዴት ደስ እንዳለኝ እዚች ጋር ደስታዬን አትጠይቁኝ። በጣም ነው ደስ ያለኝ። ምክንያቱም በቃ በጣም ነው የተቸገርኩትኝ። ሰው አንድ ሳምንት ሙሉ እንደዛ እየሆነ ይመጣል። ሳምንቱን በሙሉ ነው እንደዚህ ጭቃ በጭቃ እየሆነ የመጣው አይደል? ንጹህ ለሙሉ ሳምንቱ ብታዩና በስማም ደግሞ ለራሱ ይቀፈዋልና ስለሚቀፈው ገና ከበር ሳይገባ ነው የሚያወላልቀው እንዳለ ሁሉንም ነገር የሚያወላልቀውና ካልሲው ድረስ የሚሄድበት ካልሲው ድረስ። በነገራችን ላይ ትምህርት ቤታቸው ይሄንን ይመስላል። ይኸውላችሁ አያችሁት? አጥሩ ደስ አይልም? እንደዚህ በጣም ሴፍ የሆነ ነው። እና ብዙ ጊዜ ብዙ እናቶች ስፔሻል ስኩል አላስገባም ልጄ ምናምን ትላላችሁ። ከምን ፍራቻ እንደሆነ ባላቅም፣ ግን ለእኔ ግን ሴፍቲው ራሱ ለእኔ በቂ ነው። በቃ ሴፍቲው ራሱ በቂ ነው። ምክንያቱም ብዙ ጊዜ ኖርማል በሮች፣ ኖርማል መዝጊያ ምናምን ነው የሚሆነው አይደለም። የእነዚህ ግን እንደዚህ አይነት ትምህርት ቤቶች በጣም ሴፍቲያቸው በጣም ደስ ስለሚለኝ እውነቱን ለመናገር እኔ ሁሉንም እናቶች እዚህ ትምህርት ቤት አስገቡ። እንደዚህ አይነት ስፔሻል ኒድ ያለበት ትምህርት ቤቶች አስገቡ። እንደ መባ አይነት ልጆች ያላችሁ ይሻላል ብዬ አስባለሁ። ግን እንደ እኔ ሀሳብ ነው። እሺ የእናንተን ሀሳብ አላውቅም። እንደ ራሴ ሀሳብ ነው። አሁን ወደ ቤቴ እየተመለስኩ ነው። በዚህ በዝናብ ልጆቼ ሳይመጡብኝ ሮጬ ለመመለስ እየጣርኩኝ ነው። መልካም ቀን ይሁንላችሁ። ደስ የሚል ቀን ይሁንላችሁ። ይችላ አካፍላችሁ ብዬ ነው። ይሄ ይኸውላችሁ የእነ መባ ሜዳው ነው። እየዞርኩት ነው። እሺ በጣም ረጅም ነው እና ደስ ይላል። ቦታው አካባቢው ራሱ በጣም ነው ደስ የሚለው። በቃ አንዳንዴ ዝም ብዬ በጭንቅላቴ ስላለሁኝ ምን መጥፎ አሳሰበሽ እንዳትሉኝ እንጂ በቃ አስባለሁ ማለት በዚህ በኩል አሁን ቢሮ ጣሁን ያመልጣችኋል ምናምን ብዬ አስባለሁ። እዚህ ሰፈር ስመጣ ሁል ጊዜ ይኸውላችሁ ይህንን ጋራ ሸንተረር መባዬ አልፎ ነው እንግዲህ ቤቱ የሚደርሰው። የኔ ምስኪን እሱን እያሰብኩ ነው እሺ የመጣሁትኝ። መልካም ጊዜ ይሁንላችሁ። ሰብስክራይብ አድርጉኝ፣ ላይክ አድርጉኝ፣ ኮመንት አድርጉኝ። ኮመንታችሁን አስቀምጡልኝ፣ አስተያየታችሁን አስቀምጡልኝ። መልካም ቀን፣ መልካም ጊዜ ይሁንላችሁ። በድጋሚ ቻው። መንገዱ አያምርም? አያምርም መንገዱ ማማ? በጣም ነው የሚያምረው። ዝናብ ባይሆን በተለይ